ሄሎ ጤና ይስጥልኝ። ከኢዮር ኮንስትራክሽን የተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ዕለት እንግዲህ የምንመለከተው አንድ ፕሮጀክት ማናጀር ምን አይነት ሪስፖንሲቢሊቲዎች አሉበት የሚለውን ይሆናል። አብራችሁን ቆዩ። እንግዲህ አንድ ፕሮጀክት በሚሰራበት ሰዓት ላይ የስራ ኃላፊዎች አሉት። እነኚህ የስራ ኃላፊዎች ደግሞ እንደ ስራ ድርሻቸው በሃይራርኪ ይቀመጣሉ ማለት ነው። ከዛ ውስጥ እንግዲህ አሁን የምናየው ዛሬ ስለ ፕሮጀክት ማናጀር ይሆናል ማለት ነው። አንድ ፕሮጀክት ማናጀር እንግዲህ የራሱ የሆነ ሪስፖንሲቢሊቲዎች አሉት። ከእነኛ ሪስፖንሲቢሊቲ መካከል እንግዲህ በዋነኝነት እነኚህን መመልከት እንችላለን። አንድ ፕሮጀክት ማናጀር እንግዲህ ካሉት ሪስፖንሲቢሊቲዎች መካከል በዝርዝር እዚህ አሁን ከምንመለከታቸው አሉ። ከነዛ ውስጥ እንግዲህ ፕላኒንግ አንደኛው ነው። ፕላን ማድረግ አለበት። ሁለተኛው ጎል ሴት ያደርጋል። እንደዚሁ ቀጥሎ በፕሮጀክቱም በሰዓት ዴሊቨሪ ያደርጋል ወይም ደግሞ ያስረክባል። ሌላው ደግሞ እንደዚሁ ስቴ ኦን ደ በጀት ማለት ከበጀት አንጻር ስራውን ያጠናቅቃል ማለት ነው። ቀጥሎ ደግሞ ድራፍት ኮንትራት የሚለው አለ። ቀጥለን ማኔጅ ሪስክ የሚለውን እንመለከታለን። አንድ ፕሮጀክት ማናጀር እንግዲህ ፕላን ያደርጋል ስንል ምን ማለታችን ነው? በፕሮጀክት ኮንስትራክሽኑ ላይ ያለውን ስራ በአጠቃላይ ፕላን አድርጎ ያስቀምጣል። ያ ማለት ምን ማለት ነው? በስሩ ያሉትም ቲሞች በሙሉ ምንድን ነው የሚሰሩት የሚለውን ፕላን አድርጎ ለሁሉም ቲሞች ያንን የስራ ድርሻ በፕላኑ አንጻር ለእነሱ ያስቀምጥላቸዋል። ከዚህ በተጨማሪ እንግዲህ የሚያስፈልገውን ማለት ፕሮፖዝ የተደረገውን የስራ መጠን እንዴት አድርገው በፕላናቸው መሰረት መጨረስ እንዳለባቸው ከቲሙ አንጻር ያስቀምጣል ማለት ነው። ይህም እንግዲህ የሚያካትታቸው ፕሪፔር ወርክ ፎር ዘ ሆል ቲም ለቲሙ በሙሉ ስራውን ያዘጋጃል። እንደዚሁ ኢስቲሜት ያደርጋል ኮስቶችን፣ ዴሊቨራብል ስኬጁሎችን ቼክ ያደርጋል። ዴሊቨራብል ስኬጁሎቹን ማለት የሚያልቅበት ወይም ደግሞ ስራውን የሚረከብበትን ስኬጁል እንደዚሁ ሮድ ማፕ ያስቀምጣል። እነኚህን ይከታተላል ማለት ነው። ሌላው እንግዲህ ፕሮጀክት ማናጀር ጎል ሴት ያደርጋል። ጎል ሴት ያደርጋል ስንል እንግዲህ የተሰጠው ስራ አለ። ያ ፕሮጀክት የሚያልቅበትን ጊዜ እና ፐርፎርማንሱን ጠብቆ ማለቅ ስላለበት እንደዚሁ ደግሞ የስራው ኳሊቲውን እንዲሁ ቼክ ያደርጋል። የሚሰሩ ስራዎች ሁሉንም አይነት የስራ ሁኔታዎች ኳሊቲያቸውን ቼክ አድርጎ ያንን አላማ መፈጸም ስላለበት ከዛ አንጻር እንግዲህ ጎሉን ሴት ያደርጋል ማለት ነው። ሌላው እንግዲህ ዴሊቨር ያደርጋል። ፕሮጀክቱን ኦን ታይም ዴሊቨር ማድረግ አለበት። ያ ማለት ምን ማለት ነው? ያ ፕሮጀክት የተቀመጠለት ጊዜ አለ። የስራ ድርሻዎቹ እንደዚሁ ተከፋፍለው የትኛው ስራ በምን ያህል ጊዜ ማለቅ እንዳለበት፣ የትኛው ቲም የሰጠውን ስራ በምን ያህል ጊዜ መጨረስ እንዳለበት የሚለውን ስኬጁል ስለሚቀመጥ ከዛ ስኬጁል አንጻር እንግዲህ በሰዓቱ ያንን ነገር ማስቀመጥ አለበት ማለት ነው። ዴሊቨሩ በሰዓት መደረግ ስላለበት ይህንን ደግሞ የመከታተል ያለበት ፕሮጀክት ማናጀሩ ነው ማለት ነው። ሌላውና ወሳኙ አንድ ፕሮጀክት ማናጀር ሊከታተል የሚገባው ነገር እንግዲህ በስቴ ኦን በጀት የሚለው ነው። እዚህ ጋር የምታዩት ስቴ ኦን በጀት የሚል አለ። ያ ማለት ምን ማለት ነው? ያ ፕሮጀክት እንግዲህ የተቀመጠለት ጊዜና ገደብ እንዳለ ሁሉ እንደዚሁ የተቀመጠለት በጀት አለ። ያ የተዘጋጀለት በጀት ለየትኛው ስራ ምን ያህል ገንዘብ ያስፈልገዋል፣ ለየትኛው እንትን ምን ያህል በጀት ያስፈልገዋል የሚለውን እያንዳንዱን ዲቴል ቼክ አድርጎ ከበጀቱ አንጻር ስራው ማለቅ ስላለበት ትኩረት አድርጎ ይህንን መከታተል አለበት። ምክንያቱም የሚያወጣው ገንዘብ አለ እዛ ጋር ለስራው ጋር ደግሞ የተለያዩ ወጪዎች አሉ። እነኛ የማቴሪያል ወጪ፣ ለሰራተኛ የሚወጣ ወጪ፣ አኮሞዴሽን እና የተለያየ ነገር አለ። እነዚህን ሁሉ ኮንሲደር ሲያደርግ በጀቱ በትክክለኛው በጀት ያ ፕሮጀክት ማለቅ ስላለበት ይህንን ጊዜውን እንደሚቆጣጠር ሁሉ በጀቱን እንደዚሁ ባላንስ አድርጎ በበጀቱ ልክ ስራው ማለቅ አለበት ማለት ነው። ከቻለ በጀትንም እንዲሁ ማኔጅ ማድረግ ይችላል ማለት ነው። ሌላው እንግዲህ ድራፍት ኮንትራት የምንለው ነው። ያ ማለት ምን ማለት ነው? ኮንትራክቹዋል አግሪመንት ይኖራል በባለቤቱ ስራውን በሚያሰራው ማለት በባለቤቱና እንደዚሁ ደግሞ ግንባታውን በሚፈጽመው ድርጅት መካከል ያሉት እያንዳንዱ የስራ ሂደቶች ኮንትራክቹዋሊ አርቲክል ተጽፎ ይቀመጣሉ ማለት ነው። እንግዲህ ከአግሪመንቱ አንጻር ማለት ምን ማለት ነው? ፕሮጀክት ማናጀሩ ሃንድል የሚያደርገው ለምሳሌ አርክቴክቱን ነው። አርክቴክት አለ። የተሰሩት አርክቴክቶች ዲዛይኖቹ ፈለገው ወይም ዲዛይን ከተደረገው አንጻር ነው መሰራት ያለበት። እንደዚሁ ማቴሪያል ሰፕላዩ ምን አይነት ማቴሪያል ነው መጠቀም ያለብን የሚለው ለስፔሲፊክ ቦታዎች ላይ የምንጠቀም እንዴት ነው የምንጠቀመው የሚለውን ማቴሪያሉ እንደዚሁ ቼክ መደረግ አለበት። ሌላው እንግዲህ እዛ አግሪመንቱ ላይ ሊኖር የሚችለው ሰብ ኮንትራክተሮች ሊኖሩ ይችላሉ፣ ኤሌክትሪሻኖች ሊኖሩ ይችላሉ፣ ካርፔንተርስ፣ እንደዚህ የተለያዩ አይነት ሰብ ኮንትራክት ወስደው የሚሰሩ ድርጅቶች ሊኖሩ ይችላሉ። ከእነሱ ጋር የሚኖረውን አግሪመንት እንደዚሁ ቼክ ያደርጋል። ከዛ አንጻር ነው የሚሰራው ማለት ነው። ሌላውና እንግዲህ ትልቁ ነገር ማኔጅ ሪስክ የሚለው ነው። አንድ ፕሮጀክት ማናጀር እንግዲህ ሪስክን ማኔጅ ማድረግ መቻል አለበት ማለት ነው። እንግዲህ ከሚሰራው ስራ አንጻር፣ ከስራው ስኮፕ አንጻር፣ ካለው የሰራተኛ ብዛት አንጻር ኤቭሪ ነገሮች የሚፈጠሩትን የስራ ሂደቶች
ተቆጣጥሮ እንግዲህ በዛ መሃል የሚከሰቱ አይነት ሪስኮች ሊኖሩ ይችላሉ። እነኛ ሪስኮች እንግዲህ ማኔጅ የማድረግ አቅም ሊኖረው ይገባል። እንግዲህ በተጨማሪ ከዛም ውጭ እንግዲህ የተለያዩ ሶፍትዌሮችን በመጠቀም አሁን ቅድም ያለውን ለምሳሌ ከኦን በጀት ለመጨረስ ኦን ታይም ለመጨረስ በተለያየ አይነት ያለውን ነገር ሶፍትዌሮችን በመጠቀም እንግዲህ ራሱን ሪስኩን ማኔጅ የሚያደርግበትን ነገር ማመቻቸት ይችላል ማለት ነው። የተለያዩ ሶፍትዌሮችን በመጠቀም እንግዲህ ኦን ታይም ከመጨረስ አንጻር ያለውን እንግዲህ ኦን በጀት ከመጨረስ አንጻር ሰራተኞችን እንግዲህ ማኔጅ ከማድረግ አንጻር የተለያዩ ሶፍትዌሮችን በመጠቀም እነኚህን ነገሮች ሬጉሌት ማድረግ ይጠበቅበታል ማለት ነው። እዚህ ጋር አዘር ብለን የተመለከትናቸው አሉ። እነሱ ምንድነው? እነኚህ አዳዲስ ቪዚተሮች በሚመጡበት ሰዓት ላይ እያንዳንዱን የስራውን ሂደት የዞረ ክሊየንቶችን ማስጎብኘት ወይም ደግሞ ያለውን የስራ ሂደት ማሳየት ይጠበቅበታል። ሌላው እንደዚሁ ኤቭሪ ክሊየንት እንግዲህ በሚመጣበት ሰዓት ላይ የሚያስፈልገው ሰፖርት ሲኖር ያንን እንደዚሁ ማከናወን ይጠበቅበታል ማለት ነው። እንግዲህ በዛሬው ፕሮግራማችን ላይ ፕሮጀክት ማናጀር ምን አይነት ሪስፖንሲቢሊቲ ያሉበት የሚለውን ተመልክተናል። ፒዲኤፍ ዶክመንት ከፈለጋችሁ ቴሌግራም ቻናል ላይ ተቀምጧል። እዛ ገብታችሁ መመልከት ትችላላችሁ። አብራችሁን ስለቆያችሁና ፕሮግራማችንን ስለተከታተላችሁ እናመሰግናለን። ሰላም ሁኑ።